ለሷ በርገር ፒዛ ሁሌ የጋበዝኩኝ የአንድ ወር ደሞዜን በአንድ ቀን ጨረስኩኝ ከእንግዲህ አድራለሁ ቆሎዬን ቆርጥሜ በታክሲ እንኳን ልሄድ አይፈቅድም አቅሜ አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ ምንም ነገር ባደግ ላንቺ ያንስብሻል በርገር ብቻ አይደለም ወርቅም ይገባሻል ገንዘቤም አያልቅም እየቀለድኩኝ ነው ገና ከነአብ ላይ ፈታ አረግሻለሁ አይደለም እንዴ አይደለም እንዴ ዋሸው እንዴ ወንድ ልጅ መሆን ስቃይ ነው ጁማን ሄር የለ ሜካፕ የለ ቆንጆ ካልሆንክ ቆንጆ አይደለህም ነው ገንዘብ ብቻ የሚያድንህ ወንድም የወጠረ ስራ አላላ ፍሩሽካ የበላ ምንድነው አንተ ምን ሆነ ነው አረ እንጃ መጨፈር ማቆም አልቻልኩም ና ግባ ና ኋላ ግባ ምንድነው አረ መጨፈር ማቆም አልቻልኩም ጌታ ሆይ ና ግባ እሺ አይዟችሁ ቆይ ሆስፒታል ልውሰዳችሁ አይዟችሁ አይዞ አቢብ ምሳል ጋብዝህ እሺ ደስ ይለኛል ስማ ምሳል ጋብዘን አብረን ችግር የለውም አጥና አቡሌንም ይዘው ነው ሁላችሁም አቢብ ችግር የለውም ፌስታሉን ሁሉንም ይዛችሁ እሺ ምንድነው ሁላችንም ነው የምንበላው እኔ ማለት እነሱ ማለት እኔ አንተ ብቻ እንዴ ልጋብዘህ እኔ መጥቶ ጂንኮን እነሱ ኧረ እኔ እርቦኛል ከጓደኞች አበልጭም እሺ ድጋሚ አጠገቤ እንዳትደርስ ምን አይ ዛሬ ቁርጥ ደግሞ እንዴት አባቱን አሎ ግምጃ ቤት እዚህ ጋር ነጭ እንዳይበዛበት ቀዩን በደንብ አብዢው ከጥቁሩ እንጀራ ጋር ቀይ አልፈልግም ነግሬሻለሁ ነው የሚጮህ ሊበላይ ነው እንዴ ወይ ወንድሜ ና ብላና ነዛ ኧረ ወንድሜ አንተ እስኪመጣ ኧረ ብራን ይመጣ ኢትዮጵያ ነው ካልክ ምን ይደረጋል ብለህ ነው እንዴ ነጭ አለው ድምጽ ስትል ሰምቻለሁ ነጭ ብዙ ድም እኔ ቀይ ብቻ አፍጥኙማ ቃሪያ በደንብ ይኑረው ግማሹን እናስጠብሰው እንዴ አንተ እስኪመጣ ያኔ ሲመጣ አንድ ላይ ምራለ የኔ ምርጥ ነው ወንድሜ እንዳትጨርስ ያንተን እናስጠብሰው አሪፍ ነው የኔ ቀይ ስጋ ነው የሚመችሽ እኔ ያው ቀይ ስጋ ተጠቃሚ ነሽ አንቺ ፊትሽ ያስታውቃል ቤቢ እስኪ በእናትሽ እኔ ነጩን እበላልሻለሁ እዛ ይበላል ምን ችግር የለውም ያቺንም ብላት አንድ ኪሎ ነው ያዝሽ ኧረ በቃ ከዛሬ ቀናችን አበዳ ምንም ማረጋ እንኳን ተዋወቅን በእናትህ ያንተ ሲመጣ ያንተን ደግሞ በረም አስገማሽ መጣኮ ፎለል ይያለ ምንድነው አረ ኑ ራሱ ስጋ ቆይሽ ምንድነው በእንጀራ ሰተ ዋናው ጤና ነው ዝም ብለህ ስላለ ምንድነው አማ ሚጥሚጣውስ ምንድነው ስጋ በልተህ ቲማቲም ቄራ ጋር ተጣላኝ ነው እንዴ አሁን ቲማቲም ደርቤ ይሄን ይዘህ የመጣው ዋናው ሄል ነው ወንድሜ እንጀራው ካለ ቀይ ከሆነ ዋናው ቆርጠሮ ተብለን ያደግነው ምንድነው አንተ ገበሬ ልጅ ነህ ቲማቲም እንደዚህ ቆርጠ ቤት እዚህ መተስ ጀመር ለምን ቲማቲም አዘብ ቲታነስ ታሱጊ ነው አረኒ እንደዛ ቲታነስ ሁለተኛ ነው ይረዳዛ ና አንቺ ደግሞ ነው ሰጂ ወረዛ ቴካወርጊውማ ወይ ፈልገሽኝ ነበረ ይቅርታ እኔ ከዚህ በኋላ ካንተ ጋር መሆን አልችልም ደግሞ ዛሬ ምን ሆነ ነው ይለኮ ከፍታል ጥላኝ እኮ ሄደች ለገንዘብ ብላ የትኛውም ሰው እኮ ጥቅም ሳይኖር እኮ ማንንም ሰው አይፈልግም አትርሳ ወይ መኪና ወይ ብር መኖር አለበት አስታውስ እውነታችሁን ነው ወዳችኋለሁ ጓደኞቼ ጓደኛዬ የልቤ አረ አበደ ምግብ ነው ሂሳብ ልቀቅ አንተ የናሽናል አይዲ አይደል እንዴ እና ቢሆንስ ጋይስ ምንድነው አንተ በሽተኛ ነህ አረንካ አባቱ ሰላም ነው ቢማርሻል እንዴት ነው ከኢትዮጵያ ነበር የመጣሁትና ቲክቶከር ስም ፎሎወር 5 ፎሎወር ነው 5 ስም ማን ነበር ዩዘር 1100 በቃ እዲ ያቺሽ እዲ ማጋይ እንዴነሽ ሁሉ ፒስ አለን ይሄ መኪና ይታይሻል በጣም ለየት ያለ መኪና ነው ዝም ብሎ እንደ ሌሎች አይደለም ያው ጪሱ ሲወጣ ይኸውልሽ እንደ ቀጥታ ነው የሚወጣው እንደ ሌሎች መኪና እንደዚህ አይደለም የሚወጣው በጣም ጸድ የሆነ እንትኑና እቺ ጎማው ራሱ ማለት ነው ሲያፖሎ ሲፎን ሳስ ትባላለች እና ስትሄድ ይሽከረከራል በጣም የሚገርም ነገር ነው በጣም በሩ ራሱ ቢታከፋፈት ይኸው እንዲህ ነው የሚከፈተው ከዛ ስዘጊው ራሱ እንደሌላ መኪና አይደለም ይኸው ስዘጊው ነው መዘግ ባላየ ማለት ታይሻ እና እዚህ ጋር ሌላ ቲክቶከሮች ምናምን ሲመጡ እዚሁ እንትን ብላ ወደዚህ አምጫቸውሽ ከዛ ሊጠቀምባቸው እንትና ጋር እንዳይሄዱ እሺ ኧረ መጣቸው የሚገርምሽ ነገር ስፖኪው ራሱ ያሳያል ከውስጥ ሆነ ማለት ስማ አግሪ ለላት ነው እኔ አላምንም ታው እንኳን እንኳን ደስ አመሰግናለሁ ምንድነው ከነ መኪናው ነው መቃጠላችሁ Mira de pronto y te empecé a querer በርዳሚውስ መታው ኧረ መታው ኳሱን መታው እንጂ ኳሱን ኧረ መታው
ሰላም ነው አባ እንዴት ነህ? ገርል ፍሬንድ አለውና ቀደም እዛ ጋር ሾፍኩና ጀዋልን ምን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለው እሱ አይናገርም። ለአንተ ምንድነው? አይ በጣም ተመቸኝ። አለባበስ ነው ጸደይ ነው። እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳ እንኳን አልበላንም። ምሳ ድንጋይ በላል ግማታ አንተ ልጋብዝ መሰለህ እንዴ? አላስወራልን እኮ ለምን እናንተ ተገናኝተን ስልክ ስጠኝና ለምን አናወራም? ወይ ማየ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አንተ አማን እንዴ እከካ ጠም ድንፋታ ተለበቤች አደምሽት ጉርሽት ራስ አፈር ይያድጋይ በጣም ንፍጥ ተረው አንተ ሰላም ነው ጋሽ? የብኪሪያ ክፍልም እንዴ? አዎ ሰሞኑን ትንሽ አርጀንቲናም ተሸነፈ ምናምን አይምሮ ይልካል ነበር። የዚህ ወር ብቻ እኮ አይደለም የ3 ወር ነው የተጠራቀመብህ። አይ 3 ወር ባለፈው ያው አርሰናልም በልታ በደስታ ምናምን አልተመቻቸልኝም ነበር። ደስታ ስላንተ አርጀንቲና ስላንተ ሜሲ የሚያገባኝ የሜሲ ስም እንዳጠራሽ የሜሲ ስም እንዳጠራ እኮ የብኪሪያ የሜሲ ስም እንዳጠራ በቃ የሜሲ ስም እንዳጠራ እንዴ ሳሎ ጋር በፊት ያለን ሁሉ አውጣ ወንድም። እኔ ምንም ነገር ይሻላል። ወይኔ ወጋኝ። ወይኔ ለቆሎ ነገር ነበር እኮ መኪና የሚባል ነገር ብቻ በቃ ቆሎ ብቻ ነው። ሄሎ ጀማው ቆሎ ታገኛሉ። ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች እና ማጨር ናት። ተጠቀሙባት። ጭር ባለ ስፍራ ሳይኖርት እኔ ራሴን ነው የማጠፋው። ምን ልታረጊ ነው? እኔ ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዴት ትላለህ? ባለጌ ይቅርታ፣ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትችዋለሁ። አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጉ ትችላላችሁ። ይሄ ጫማ ስንት ነው? 4000 ብር ነው ዋጋው። ቀንሽ ፊክስድ ነው ዋጋችን። ፊክስድ ነው? አዎ። ኦኬ። ካንቺ በላይ ያለውን አካል አገናኝ ላውራ። ከኔ በላይ ያለውን አካል ነው ማናገር የምትፈልገው? እሺ፣ አይኔን ጫፍና ጅንስ ታይ። ፈጣሪ ሆይ ከስተመሪ ሊያናግርክ ይፈልጋል። በልተሽ ላሽ ልትዩ ነው ላሽ ልትዩ ነው አንቺ ቋታፊ ጭራሽ ወንድ ልጅ ልፋት ጥረቱ አይታይሽ ራስሽ ደውለሽ ልጁን ወስውሰሽ አስጀምረሽ ይህን እንዴት ቻልሽው በያታገርጪው ቢሉን አግዢ አዘፋፈናችሁ ግን የሚል አይመስልም። የምን ነው ይመስለው? ማን ነው በዚህ ሳበሩ እንደዚህ የሚያንኳኳ? ፍቅር የለች ፍቅር ሂድና አማርኛ ፊልም ላይ ፈልጋታ። ቆንጆዬን እኮ ነው ጥራ እያልኩ እኮ ነው። ማነት እህቴን ነዋ። ለኔት ነው ቆንጆ ይመጣ። አዎ እኮ ነው ጥራት ሂድ። ገጀራ እንዳንደኛ ታጥማት እንደለ እንዴት ነው ቤቱን ወደድከው? አዎ ዋው ጠበብን ብትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘው በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። እሺ ገብቷል። በቃ የግቢውን ቁልፍ ስጠኝ። ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬን መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬን መልስ። እስር ቤት ነው እንደምከራዩ። ሳሙኤልን አስታወስክ? ለመጀመሪያ ጊዜ ለኪራይ ሲመጣ ልክ እንዳንተ ነበር ግንፍል የሚለው። ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥ ብለው ወጣ ባልኩት ቅጽበት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደ ኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወለሰ። አሁን ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩን ላቀው ያልኩህ እንዴ እንዴ ወይ አሳስቼ ፍርኖ ዱቄት ነው እንዴ? አብዙስ ሰላም በለኛ ሰጥል ና ወጂም ምንድነው? የገንፎ እህል ትቀልዳለህ።
ሄሎ ምን እባክሽ ምንም እኮ የሚከራይ ቤት አጣሁ